ስድስት ደግሞ ኢየሱስ የሚለውን የምናከብርበት ምክንያት የተገረዘው ወይም ወደ ቤተ ግዝረት የሄደው የተገረዘው በመንፈስ ቅዱስ ነው፣ በግብረ መንፈስ ቅዱስ ነው። ምላጭ አላረፈበትም፣ ደሙ አልፈሰሰም። ነገር ግን ገራዡ ሲገባ በግብረ መንፈስ ቅዱስ ተገርዞ አግኝቶታል። ስለዚህ እጁ አላረፈበትም፣ ምላጭ አላረፈበትም። ደሙ ከቀራንዮ ከመስቀል አስቀድሞ አልፈሰሰም። በመንፈስ ቅዱስ ስራ ግን ተገርዞ ተገኝቷል። ነገር ግን ወደ ቤተ ግዝረት የሄዱት በተወለደ በ8 ቀን ነው። እሱም ደግሞ ጥር 6 ቀን ነው። ጥር መቼ ቀን አልኳችሁ? ጥር 6 ቀን። ጥር 6 የኢየሱስ ቤተክርስቲያን በሆነው ቦታ ለምሳሌ 41 ኢየሱስ ፈረንሳይ ኢየሱስ የሚባል ቤተክርስቲያን አለ። እዚህ አሁን ትልቅ በዓለ ንግስ አለ። ጥር 6 የፊታችን የሚከብርበት የሚነግስበት ምክንያት ኢየሱስ ተብሎ የተጠራው ጥር 6 ቀን ስለሆነ ወደ ቤተ ግዝረት የሄደው በዚያ ቀን ስለሆነ በዚህ ምክንያት ኢየሱስ የሚለውን ስም ጥር 6 ቀን በልዩ ድምቀት ታከብራለች። በየወሩ ይህንኑ በዓል ታስበዋለች ቤተክርስቲያን። ስለዚህ ኢየሱስ የሚለው በዚህ ይከበራል።